ስታይል የምንከተለው ፋሽን ምንናገረው ንግግር ውሏችን በራሳችን መሆን አለመሆኑ ማጣራት አለብን። ይሄ ነገር ከኔ ነው ወይስ ከማን ነው? ይሄ ልማድ፣ ይሄ ሃቢቹዋል አክሽን፣ ይሄ ትሬንድ ከየት የመጣ ነው? እንዴት አይነት ልምምድ ነው ብለን ማሰብ አለብን። ከዛ በኋላ እናገኘዋለን። አጅሬው ስናገኘው አይማረኝ አይደለም እንለው፣ ላገኘህና ብቻ አይማረኝ ትላላችሁ። ቀጠቀጣለሁ ብለው ነበር። እኔ ዛሬ 13 ዓመት ከሰው ጋር ቀን ሊያጣላኝ ሞክርና ማታ ብቻ እንገናኝ፣ ጸሎት ክፍል እንገናኝ ስለው ሙሉ ቀን ሰውነቴ ሲንቀጠቀጥ ይውላል። ለካ ፍርሃቱ ነው፣ የመንፈሱ ፍርሃት እኔ ላይ ይጋባል። እንደዚህ ካልኩት በኋላ ሰውነቴ ያልበኛል፣ ይንቀጠቀጣል። ገብቼ ቅጥቅጥ ሳደርገው ወይኔ ይላል። በቃ ያ ምንድነው? ከነቃችሁበትና ባህሪያችሁን እየገራችሁ እያስተካከላችሁ እየሄዳችሁ የሆነ ለወጥ ያለ ነገር ስታገኙ ራሳችሁን ይሄማ የኔ አይደለም ትላላችሁ። አሁንም ስታስተካክሉት አሁንም የሚበላሽ ከሆነ አገኛለሁ፣ ማታ እንገናኝ። በቃ ለጸሎት ስትመረከኩ ቅጥቅጥ ማድረግ፣ በስግደት ረጅም ሰዓት መስገድ። ታሰር በስላሴ ስም ባህሪን የምትቀያየር እስራኤል የምታበላሽ በኢየሱስ ክርስቶስም ታሰር። ቅዱስ ሚካኤል በሰይፉ ይቆራርጥህ፣ ቅዱስ ገብርኤል በጦር ይውጋህ፣ ቅዱስ ሩፋኤል በሳቱ ያቃጥልህ፣ ቅዱስ ዑራኤል በመብረቁ ይምታህ እያልን በመላእክቶች መክበብ ነው። ከዛስ አገላብጠው የማይበላ ጥብስ ስጋ ነው የሚያደርጉት፣ የሲኦል ጥብስ ስጋ ማለት ነው። እናንተ ብቻ ታመኑ፣ ለመለወጥ ዝግጁ ሁኑ። በእናንተ ለእግዚአብሔር እንዲሰራ ፍቀዱ። ፈቃድ ነው የሚፈልገው እግዚአብሔር። ልትድን ትወዳለህን? ቀላል አማርኛ አይደለችም። ይሄን ተደግፎ ሰይጣን ምን ያደርጋል እንግዲህ? ምን እንዲያውም ውጭ ሀገር አንዷ ምን አለችኝ? እማዬ 5 ሳንቲም እንኳን ቢሆን ስጪ በይኝ ካፍሽ ይውጣ አለችኝ አለች። ፈቃዷ እኮ ነው የሚፈልገው አይገርም? እሺ ብር እንኳን ከሌለሽ ተበድረሽ ስጪ በይኝ ካፍሽ ይውጣ። አይ አልልም አለች ልጅቷ። ተናገሪው ይውጣ ካፍሽ። የሚገርማችሁ ሴትዮዋ ራሷ እናትየዋ ጠንቋይ ቤት ሄዳ ልጄ እንግዲህ ፈቅዳለች ይሁን ብላለች ብላ ስትለው አልፈቀደችም። ይሄ አንቺ ሐሳብ ነው ይላታል። በራሷ ፈቃድ ስትናገር ሴትዮዋ እምቢ አለችኝ። ታዲያ እኔ ምን ላድርግ ታዲያ ምናምን ትላለች። አሁን ንስሐ ገብተው የሚናገሩት እኚህ ሴትዮ ከዛ ደውለው እንደው ልጄ እባክሽን እንደው እባክሽን በቃ ይሁን በይና $150 ይሁን $1 ይሁን ምንም ይሁን ይሄንን ለገሌ ስጪልኝ ብለሽ ካፍሽ ቃሉ ይውጣ እንዲሳካልሽ እኮ ነው ስትል ጊዜ አይ ቃሏን ካፌ አላወጣትም፣ እኔ ንስሐ ገብቻለሁ አልናገርም፣ እማዬ አንቺው ተወጪ ተይ ልጄ ይቆጭሻል በኋላ። ሴትዮዋ በዚህ ልክ ተፈታተኗት እና ልሞትብሽ ነው ብሎ ተናገሩ። እማዬ ንስሐ ግቢ፣ ንስሐ አልገባም ካልሽ ግን በቃ እንደምትሆኝ ሁኚ፣ እኔ ግን ራሴን ማዳን ነው የምፈልገው፣ ሙቺ ማለት ነው በተዘዋዋሪ መንገድ። በቃ ባልና ሚስት ለምሳሌ ከእናትና ከአባቱ ይለያል፣ እናትና አባቱን ይተዋል ወይም ይተዋሉ፣ ከሚስቱም ጋር ይተባበራሉ የሚለው በቃ ትውት ነው ወደ አንድ ነገር። እናትና አባት የራሳቸውን ህይወት ኖረዋል። አዎ ወደ ልጆች ትዳር መተው ግን ጣልቃ ገብተው ልጅ እንደዚህ ማድረግ አለብሽ ብለው ሲናገሩ እግዚአብሔርን እየተከተላችሁ ከሆነ እንደዛ የሚሏችሁ ነው። በሃይማኖት የሚበልጥ ነገር የለም። ከኔ ይልቅ ልጁንና ሚስቱን እናቱንና አባቱን ቤተሰቡን የሚወድ ለኔ ሊሆን አይገባኝም ያለው። ስለዚህ ልጅቷ ይሄን ቃል ስለምታውቅ ምንድነው ያደረገችው? እማዬ ከእግዚአብሔር አትበልጭብኝም፣ 5 ሳንቲምም ቢሆን እሺ ፈቅጃለሁ አልልም ያለችው። ሰይጣን ሰፍ እንዳለ ይሄው ልጅቷ ምንም መስዋዕት ሳያቀርብ ዳነች ማለት ነው። ያን ይፈልገዋል ካፉ። ስለዚህ ነፃ ፈቃዳችንን ተደግፎ ነው ሰይጣን ተግባር የሚፈጽመው። ባንፈቅድለትም እንኳን መጥቶ ይገረግራል፣ ያስቸግራል እኮ ባንፈቅድለትም እንኳን። ስለነበረን ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። እግዚአብሔር አምላክ ከልቦናችን ትዕቢትን ያስወግድልን።